ሰላም ሰዎች በዚህ ቪዲዮ እንዴት አንድ የፌስቡክ አካውንት ክሬት በማድረግ ብቻ $0.037 መስራት እንደምትችሉ አሳያችኋለሁ። ያው እንግዲህ ሰዎች አሁን እንዴት ፌስቡክ ፋርም እንዴት እንደምትሰሩ ነው ማሳያችሁ። እዚች ጋር እነዚህ ሁለት አፕሊኬሽኖች ያስፈልጓቸዋል። ሁለቱንም አፕሊኬሽኖች ቴሌግራም ቻናል ላይ ለቅቄላችኋለሁ። ሁለቱንም አልኩኝ አንዱን አፕሊኬሽን አንዱ ያው ቴሌግራም ነው። ሌላ ምንም አያስፈልገንም ቪፒኤን ምናምን አያስፈልገንም። ይቺኛው አፕሊኬሽን ብቻ ነው የምታስፈልገን እሷንም ቴሌግራም ቻናሌ ላይ እለቅላችኋለሁ። ዳውንሎድ አድርጓት ፕሌይ ስቶር ላይ የለችም። መጀመሪያ የምናደርገው ምንድነው? ወደ ቴሌግራም እንገባለን። ከዛ ቴሌግራም ላይ እኔ የምጠቀማቸው ሁለት ቦቶች አሉ እንትን ለመስራት ማለት ነው። ይሄን አሁን ካንስል ልበለው ለእናንተ ለማሳየት እንደ አዲስ ስለምንከፍት ማለት ነው። እዚች ጋር ይሄ አይ ቲንክ ወደ ህንዶች ያለ አይነት ቦት ነው ግን ችግር የለውም እንግባባለን እንደምንም ማለት ነው። እዚች ጋር እንደገባችሁ ቀይዋ ታስክ ነች ታስክ የምትለውን አንዴ ትነካላችሁ ህንድ ስለሆነ ልተርጉምላችሁ ብዬ ነው። ከዛ ታስክ ላይ ምን አይነት ታስክ አለ? ሶስት አይነት ታስኮች አሉ። የመጀመሪያው ኢንስታግራም ታስክ ሲሆን ሁለተኛው ጂሜል ታስክ ነው። ሶስተኛ ደግሞ ፋርመር ታስክ ነው። ማነው ፌስቡክ ፋርመር ታስክ ነው ማለት ነው። እዚች ጋር ፌስቡክ የሚለውን አንዴ እንነካዋለን። ከዛ እዚች ጋር ኢሜል ነምበር በየትኛውም ስልክ ቁጥር ለመክፈት ነው። ኢሜል ነምበር እንለዋለን ከዛ ምን ያክል እንደሆነ ፔመንቱን ያሳየናል። የፌስቡኩን አንዴ ኮኪስ ብለን እንመርጣለን ማለት ነው። ከዛ እዚህ ጋር ስሙንና ፓስወርዱን ምናምን ይሰጠናል። እኛ ምን እናደርጋለን ወደ በስልክ ቁጥር ስለምንከፍተው ስልክ ቁጥር የሚሰጠን ወደዚች ዌብሳይት ወይም ቦት እንመጣለን። ከዛ እዚህ ጋር እንደገባን ጌት ነምበር የምትለውን አንዴ እንነካለን። ከዛ ራሱ ለምንድነው የፈለጋችሁት ይለናል ለፌስቡክ እንመርጣለን። ከዛ የምን ሀገር ነው የፈለጋችሁት ይለናል እኛ የኢትዮጵያን እንመርጣለን። ያው የፈለጋችሁትን ብትመርጡም ችግር የለውም። ከዛ እዚች ጋር የሰጣችሁን ስልክ ቁጥር አንዴ ስትነኩት ኮፒ ያደርግላችኋል። ከዛ ወደ አፕሊኬሽኑ ትመለሳላችሁ ወደዚህኛው አፕሊኬሽን ማለት ነው። ከዛ እዚች አፕሊኬሽን ላይ እንደገባችሁ እዚች ጋር ይሄን እንደዚህ ነው ያመጣላችሁ። መጀመሪያ የምታደርጉት በዚህ ስልክ ቁጥር ፌስቡክ አካውንት ተከፍቷል ወይስ አልተከፈተም የሚለውን ነው የምታረጋግጡት። እሱን ለማድረግ ደግሞ ፎርጌት ፓስወርድ የሚለውን አንዴ እንነካለን። ከዛ ሞባይል ነምበሩን እንደዚህ አስገብተን ኮንቲኒው እንለዋለን። ይሄ አሁን አልተከፈተበትም ግን የተከፈተበት ከሆነ አካውንቱን ቀጥታ ያመጣላችኋል ፓስወርድ እንድታስገቡ ይጠይቃችኋል ማለት ነው። ስለዚህ እኛ እዚህ ጋር ምን እናደርጋለን ክሬት ኒው አካውንት የምትለዋን አንድ ጊዜ እንነካታለን። ክሬት ኒው አካውንት ብለን ድጋሚ እንነካዋለን። ከዛ እዚች ጋር ፈረስት ኔም እና ሰከንድ ኔም እንድናስገባ ይጠይቀናል። ከዛ ወደዛኛው ቦት እንመለሳለን ወደዚህኛው ማለት ነው። ከዛ እዚች ጋር ፈረስት ኔሙን እንደዚህ ስነካው ኮፒ ያደርግልናል። ልክ እንደ ጂሜል ፋርመር ማለት ነው። ፈረስት ኔሙንም ሰከንድ ኔሙንም እንደዚህ እያደረግን ኮፒ ፔስት እናደርጋለን ማለት ነው። ከዛ ኔክስት እንለዋለን። ከዛ እዚች ጋር እድሜ ነው እድሜ ያው ዝቅ ብታደርጉት ተመራጭ ይሆናል ባን እንዳያደርጓችሁ ወይ ኢንቫሊድ እንዳይላችሁ እዚህ ጋር እንደዚህ መሆኑን ሴት እንለዋለን። ከዛ ኔክስት የምትለውን አንድ ጊዜ እንነካለን ማለት ነው። ከዛ እዚህ ጋር ጾታ ነው ሜል ብለን ኔክስት እንለዋለን። ከዛ እዚች ጋር ሞባይል ነምበር ነው ሞባይል ነምበር ላይ የቀደሙን ነው የምታስገቡት ከቦታው የወሰዳችሁትን ማለት ነው። ከዛ እዚች ጋር እናስገብተን ኔክስት እንለዋለን። ከዛ እዚህ ጋር ፓስወርድ ስለሚጠይቀን ዝም ብለን ራንደም እናስገባለታለን ብናውቀውም ባናውቀውም ችግር የለውም እንደዚህ አስገብተን ኔክስት እንለዋለን ማለት ነው። ከዛ እዚች ጋር ኖት ናው የምትለውን አንዴ እንነካለን። ከዛ አይ አግሪ እንለዋለን። ተርም እና ፖሊሲያቸውን ነው ችግር የለውም አይ አግሪ እንለዋለን። ከዛ እዚች ጋር ሴንድ ኮድ ቪያ ኤስኤምኤስ የምትለዋን እንደዚህ እንመርጥና የስረኛ የሆነ ዋትሳፕ ስላልተከፈተበት ይሄን መርጠን ኮንቲኒው እንለዋለን። ኮንፊርም ለማድረግ ነው ስልክ ቁጥሩን ከዛ እዚች ጋር ምን ታደርጋላችሁ? እዚች ጋር ልብ ብላችሁ ይቺኛዋን የቀይ ምልክት አንዴ ትነኳታላችሁ ማለት ነው። የኤክስ ምልክቷን የቀይ ምልክት አልኩኝ ይቅርታ ኤክስ ምልክቷን ነክተን ሌቭ የምትለውን አንዴ እንነካታለን ከዛ ከአካውንቱ ሎግ አውት አደረገን ማለት ነው። አሁን በስነ ስርዓት መስራት አለመስራታችንን የምናስተካክልበት ቦታ ነው። እዚህ ጋር እንደገባን ፎርጌት ፓስወርድ የምትለዋን አንዴ እንነካለን። ከዛ እዚህ ጋር የቀደሙን ስልክ ቁጥር እናስገባና ኮንቲኒው እንለዋለን። ከዛ አካውንቱን የከፈትነውን ያመጣልናል ትራይ አናዘር ዌይ የምትለዋን እንነካለን። ከዛ እዚች ጋር በዋትሳፕ ኮድ እንላክላችሁ ነው ወይስ ኤስኤምኤስ የሚል ነገር አለ። እኛ የምንነካው እዚች ጋርም ልብ ብላችሁ እንድትተያዩ እፈልጋለሁ። እዚች ጋር ያለችዋን
ኖ ሎንገር ሃቭ አክሰስ ቱ ሄቴስ የሚለውን እነዚህ እነካለን። ከዛ ሪከቨር የሚለውን እንነካለን። ከዛ ሁለተኛ ላይ ያለውን ጌት ኮድ ቪአይ ፎን የሚለውን ነክተን ኮንቲኒው እንለዋለን። ከዛ ወደ ቦቱ ቀጥታ ኮድ ይላካል። እስኪ ወደ ቦቱ እንሂድና እንይ። ወደዚህኛው ቦት እስካሁን አላኩኝም። ያው ግን መላካቸው ይኸው እንደዚህ መላካቸው አይቀርም። ሲልኩላችሁ እንደዚህ ስትነኩት አውቶማቲካሊ ኮፒ ያደርግላችኋል። ወደ ቦቱ ትመለሱና ወደ አፕሊኬሽኑ ኮዱን እዚህ ጋር እንዲያስገብታችሁ ኮንቲኒው የምትለውን አንዴ ትነካላችሁ። ከዛ ፓስወርድ አስገቡላችኋል። ያው እስካሁን እያስገባን የነበር ቅድም ያስገባነውን አይደለም እዚህ ጋር የምናስገባው። እዚህ ጋር ቦቱ ትክክለኛ የሰጠንን ፓስወርድ አቡዬ @19 የሚለው እንደዚህ ነክተን ቦቱ ላይ መተን እዚች ጋር አፕሊኬሽኑ ላይ ኮንቲኒው እናስገባና ኮንቲኒው እንለዋለን። ከዛ ይሄን እዚች ጋር ያለችዋን ኤክስ ምልክት አንዴ ትነኳታላችሁ ችግር ስለሌለው ማለት ነው። እንደዚህ ትነኳትና ሌቭ ትሉታላችሁ። ከዛ ሎጋውት እዚህ ጋር እዚች ጋር ያለችዋን 3 ነጠብጣብ አንዴ ትነካላችሁ። እዚህ ጋርም ልብ ብላችሁ እንድታዩ 3 ነጠብጣብ እንደዚህ ትነኩና ሪሙቭ ፕሮፋይልስ ፍሮም ዚስ ብራውዘር የሚለውን አንዴ እንነካለን። ከዛ ሪሙቭ እናደርገዋለን ማለት ነው ከዚህ ብራውዘር። ከዛ እዚች ጋር እንደ አዲስ ሎጊን እናደርገዋለን ምክንያቱም የሚያስፈልግ ነገር ስላለ